በቀረበው መረጃ መሰረት በፕሬዝዳንት ዶናልድ ትራምፕ አስተዳደርና በኢራን መካከል የተፈጠረውን እጅግ ከፍተኛ ውጥረት የሚያሳይ ሰፋ ያለ የዜና ዘገባ እንደሚከተለው ቀርቧል። የመካከለኛው ምስራቅ ቀውስ፣ ዋይት ሃውስና ቴህራን ወደ ለየለት ግጭት፣ በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ግንኙነት ተቋርጦ ዓለምን ስጋት ላይ የጣለ አዲስ ወታደራዊ ውጥረት መፈጠሩ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ እና ምክትላቸው ጄዲ ቫንስ የሰጡትን መግለጫ ተከትሎ የቀጠናው ሰላም በለሆሳስ የማይመለስበት ደረጃ ላይ መድረሱን ተገምቷል። የፕሬዝዳንት ትራምፕ አስፈሪ ማስጠንቀቂያ። ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት በሰጡት መግለጫ በኢራን ላይ ታይቶ የማይታወቅ ወታደራዊ እርምጃ እንደሚወሰድ በይፋ አስታውቀዋል። ፕሬዝዳንቱ እንደተናገሩት እርምጃው የኢራንን ስልጣኔ ሙሉ በሙሉ ሊያከትም የሚችል አቅም አለው። ይህ እንዳይሆን እፈልግ ነበር፣ ግን ሊሆን ነው በማለት ውሳኔው መወሰኑን አመልክተዋል። ጥቃቱ ዛሬ ሌሊቱን ሊፈጸም እንደሚችል ፍንጭ ሰጥተዋል። የምክትል ፕሬዝዳንት ጄዲ ቫንስና የኒውክሌር ስጋት። ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው አሜሪካ እስካሁን በጦር ሜዳ ያልተጠቀመቻቸውንና በምስጢር ያዘቻቸውን እጅግ አውዳሚ መሳሪያዎች ወደ ሥራ ለማስገባት መወሰኗን ገልጸዋል። ይህ መግለጫ በዓለም አቀፍ ተንታኞች ዘንድ አሜሪካ በኢራን ላይ የኒውክሌር ጥቃት ልትሰነዝር ነው የሚል ከፍተኛ ስጋት ቀስቅሷል። ለዚህም ምላሽ የሰጠው ዋይት ሃውስ ሁኔታውን ለማርገብ እና ዝርዝር ማብራሪያ ለመስጠት አስቸኳይ መግለጫ አውጥቷል። የኢራን አጸፋዊ ዛቻ፣ ጦርነቱ አህጉርት ይሻገራል። የኢራን እስላማዊ አብራዊ ዘብ በአሜሪካን ማስጠንቀቂያ ተከትሎ በሰጠው መግለጫ ድርጊቱ ወደ ተግባር የሚሎት ከሆነ ምላሹ የከፋ እንደሚሆን ዝቷል። የኢራን ባለስልጣናት እንዳሉት አንድ ጥቃቱ ከተፈጸመ ጦርነቱ በመካከለኛው ምስራቅ ብቻ ተወስኖ አይቀርም። ሁለት ወታደራዊ እርምጃቸውን ወደ ሌሎች አህጉራት እንደሚያስፋፉ አስታውቀዋል። ሶስት የአሜሪካ ጥቅሞችና አጋሮች በየትኛውም የዓለም ክፍል ጥቃት ሊሰነዘርባቸው እንደሚችል ፍንጭ ሰጥተዋል። የዓለም አቀፉ ማህበረሰብ ስጋት። ይህ በአሜሪካና በኢራን መካከል የተፈጠረው የቃላት ጦርነት ወደ ተግባር ከተቀየረ የሶስተኛው ዓለም ጦርነት መነሻ ሊሆን ይችላል የሚሉ ስጋቶች እየበረቱ መጥተዋል። በተለይም የስልጣኔ ማብቂያና አህጉርት ተሻጋሪ ጥቃት የሚሉት ቃላት መተከማቸው ቀውሱ ምን ያህል አደገኛ ደረጃ ላይ መድረሱን ያሳያል። ማሳሰቢያ፣ ወቅታዊና ሰበር መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይዘንጉ። ዝርዝር መረጃዎችን እንደደረሱን ማቅረባችንን እንቀጥላለን።